አዎ እና ወንድሜ በቃ ሞተ ማለት ይቻላል። ሞተ ብለው ማለት ነው። በቃ ሁሉ ነገር በቃ ተስተካክሎለት በቃ ማለት የሬሳ ክፍል ገብቶ ምናምን ሬሳ ተብሎ ማለት ነው። በእውነት ነው የምልህ እና ከዛን በቃ ሆስፒታል ገብቶ ሬሳ ክፍል ነው ያለው አሉኝ። በቃ ቤተሰብ በተናወጠ ሰዓት ነው እኔ ደግሞ የገባውኝ ማለት ነው። እነሱ ደግሞ ቤተሰብ ያንን ኪዳን እጠብቅ ነበረ። እንዴት እግዚአብሔር የምስጋና ብሎ እንዴት የያዘን ድንኳን በቤታችን ይዶከናል ብዬ በጣም በጌታ ፊት አልቅሼ ነበር በሰዓቱ ማለት ነው። አንተ ስትናገረኝ ማለት ነው፣ በአንተ ውስጥ አልፎ ጌታ ሲናገረኝ አብቅቶለታል፣ እኔ አላውቅም ብለክ ማለት ነው ወንድምሽ ሁሉ ነገር አብቅቶለታል፣ ወደ ጌታ ሲወስደው ነው የማየው ብለህ ስትናገረኝ በሰዓቱ በጣም ነበረ ጌታ ሆይ እኔን የተናገርከኝ ሌላ እንዴት እንደዚህ አይነት ነገር ሊፈጸም ቻለ? ለመጀመሪያ ጊዜ ማለት ነው እኔ እንደዚህ አይነት መልእክት ማለት ነው በእውነት ነው መልክና ብዙ መልእክቶች መጥተውልኛል። እንደዚህ አይነት ደግሞ ቃል በቃል የመጣልኝ መልእክት ማለት ነው እንዴ ወንድምሽ አብቅቶለታል፣ እኔ የማየው ወንድምሽ ወደ ጌታ ሲሰበሰብ ነው የማየው ብለክ ነው የተናገርከኝ በሰዓቱ ማለት ነው። እግዚአብሔር ሲሰበስበው ነው ያየሁት ብለን የተናገርከኝ። እውነትም እኔ እዚህ መጥቼ እነሱም ያው ቤተሰብ እንዲህ አይቸኩልም ለመናገር ምንም ቢፈጠር አይናገሩኝም እና ከዛን እዚህ ከመጣሁኝ በዛ ሳምንት ውስጥ እኔም ደግሞ ገባሁኝ። ከዛን ወንድምሽ እኮ ያው የዛሬ ሳምንት እኮ እንደዚህ ሆስፒታል እኮ ድንገት ስራ የሚሰራ ሆስፒታል ውስጥ ነውና እዛ ቢሮ ውስጥ ሊፈርም ሲገባ ድንገት ወድቆ ድንገት ጸጥ አለና